የሚገኘው እንግዲህ ዝም ብሎ አይደለም እንደ ሶፍትዌር የሚጫን ነገር አይደለም ብቻችን አሁን በመንሰራው ስራ እርካታ አለን የምንሰራውን ስራ ወደነው ተቀበለነው ውጤታማ ለመሆን ምርታማ ለመሆን ነው የምንሰራው ወይስ ደግሞ ደሞዝ ስለተከፈለን ብቻ ነው የምንሰራው ሚለው ሰላም ጤና ይስጥልን ውድ የተከበራችሁ የአርብ ሚዲያ ተከታታዮች በእያላችሁበት እንደምን ሰንብታችኋል በኔ በኩል ፈጣሪ መስገን እጅግ በጣም ደህና ነኝ እንግዲህ የአርብ ሚዲያ እንደሚታወቀው ማህበራዊ ጉዳዮችን በመዳሰስ ህይወታችን ጤናማና ለዛ ያለው እንዲሆን ማስቻል የዚህ ሚዲያ ተቀዳሚ ዓላማ ነው ይትባረክ ማሞ ነኝ ጋዜጠኛ እንዲሁም መምህር ነኝ በሙያ ዘርፍ ዛሬ እንግዲህ ይዤላችሁ የመጣሁት ሰባቱ የህይወት ማዕዘናት የሚሉትን ጉዳዮች ነው በነገራችን ላይ ሰባት የህይወት ማዕዘናት አሉ አንዱ ከተዛባ ህይወታችን ጤናማ ወይም ደግሞ የተስተካከለ መሆን አይችልም እነዚህ ሰባቱ የህይወት ማዕዘናት እነማን ናቸው ሚለውን በዛሬው ዝግጅቴ አስቃኛችኋለሁ እንግዲህ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ ወደ ፕሮግራሙ በቀጥታ አገባለሁ እንግዲህ ሰባቱ የህይወት ማዕዘናት ከሚባሉት መካከል አንደኛው መንፈሳዊ ዘርፍ ተቀዳሚው ነው እንግዲህ መንፈሳዊ ዘርፍ የምንለው ሰዎች ከአምላካቸው ጋር ያላቸው ግንኙነት ምን ይመስላል የሚለው ነው እንግዲህ አብዛኞቻችን በህይወታችን ውስጥ የምናመልከው የምንረዳው ደግሞም የሚረዳን አምላክ አለን ተብሎ ይታሰባል የትኛው በነገራችን ላይ ይህንን ሐሳብ ሳነሳ የትኛውም አይነት የህይወት መስመር አሊያም የትኛውንም አይነት የእምነት መስመር ልትከተሉ ትችላላችሁ ግን ከፈጣሪያችሁ ጋር ያላችሁ ግንኙነት ምን ይመስላል ጧት ትጸልያላችሁ ማታ ስትመለሱስ ከፈጣሪያችሁ ጋር ያለውን ግንኙነት አስምራችሁ በሰላም የዋልከኝ ፈጣሪ በሰላም አሳድረኝ ብላችሁ መንገዳችሁን ህይወታችሁን ሁሉ የቃኘላችሁና በቀን ውሎ የባረካችሁን አምላክ ታመሰግናላችሁ ነው አንዱ ጥያቄ ስለዚህ መንፈሳዊ ዘርፍ ስንል ሰው ከአምላኩ ጋር ያለው ግንኙነት የተስተካከለና ጤናማ መሆን አለበት የሚለው ጉዳይ ነው ስንቶቻችን እዚህ ጉዳይ ላይ እንግዲህ መንገዳችን የተስተካከለ ነው ሚለውን ለናንተ ተዋለው ሌላው ሁለተኛው የህይወት ማዕዘን ተብሎ የሚጠራው የጤና ዘርፍ ነው እንግዲህ ጤናችንን መጠበቅ ተቀዳሚ ጉዳይ እንደምታውቁት ጧት ተነስተን ጸሎት ካደረግን በኋላ አካላዊ ብቃት እንቅስቃሴዎችን እቤታችንም ሆነ ከቤታችን ወጣ ብለን ማድረግ በጣም ተቀዳሚና ተመራጭ ነው ይሄ ደግሞ በቀን ውሏችን የተስተካከለ ቁመና ኖሮን አእምሯችን በትክክል ሰርቶ ብሩህ ቀን እንድናሳልፍ ይረዳናል ነው የሚሉት ባለሙያዎች ስለዚህ እዚህ ዘርፍ ላይ ስንቶቻችን ውጤታማ ነን አካላዊ ቁመናችንን የሚያዳብርልን ጤነኛ እንድንሆን የሚያደርገንን ስፖርታዊ እንቅስቃሴዎች እንሰራለን ወይ የሚለው ሌላው ነው እንግዲህ ወደ ሶስተኛው የህይወት ማዕዘን አልፍ ያለው ሶስተኛው የህይወት ማዕዘን የመልካም ግንኙነት ማዕዘን የሚባለው ነው መልካም ግንኙነት ሲባል እንግዲህ ሰው ከራሱ ጋር ያለው ግንኙነት አንደኛው ነው ሁለተኛው ከቤተሰቡ ጋር ያለው ግንኙነት ከጓደኞቻችን ጋር ያለን ግንኙነት ከዛም ባለፍ ደግሞ ከማህበረሰቡ እንደዚሁም ከመንሰራቸው ተቋማት ጋር ያለን ግንኙነት ምን ያህል ነው የሚለው ነው እንበሳጫለን ጤነኛ የመልስና የጤነኛ የንግግር ሂደቶችን እንከተላለን ሰላም ነን ወይ የሚለው መሰረታዊ ጥያቄ ነው በነገራችን ላይ ስለዚህ የግንኙነት ዘርፋችን ምን ይመስላል ሰርግ ቤት እንሄዳለን በሐዘን በደስታ ከሰዎች ጋር እንገናኛለን ወይስ እንዴት ነው ሌላው እንግዲህ ይሄኛው በህይወታችን ሊስተካከል ከሚገባው ማዕዘን መካከል ተጠቃሽ ነው ሌላው የትምህርት ዘርፍ ነው እንግዲህ ህይወታችን የተስተካከለ ለማድረግ ማዕዘኑ ሚዛኑ የተጠበቀ እንዲሆን ይሄኛውም አንደኛው ተጠቃሽ ነጥብ ነው ይላሉ ባለሙያዎች ስለዚህ የትምህርት ዘርፍ ስንል ግላዊ እድገታችን ወደ ተስተካከለ ደረጃ እንዲሄድ አሁን ካለንበት ደረጃ ከፍ ብለን ወደ ተሻለ ማዕረግ እንድንሄድ ይሄ በጣም ቁልፍ ዘርፍ ነው አሁን የመጀመሪያ ዲፕሎማ ያለው ዲግሪ ለመማር ዲግሪ ያለው ሁለተኛ ዲግሪ ያለው እንደገና ወደ ተሻለው የትምህርት ዘርፍ ለመሄድ ያለው እንቅስቃሴ ምን ይመስላል ነው በነገራችን ላይ አእምሯችን የሚያድገው አንድም በቀለም ትምህርት አንድም ደግሞ አካባቢያችን ላይ በመናያቸው በንባብ ወዘተ ናቸው ስለዚህ የትምህርት ዘርፋችን ምን ይመስላል የሚለው ሌላውና ተጠቃሹ ዘርፍ እንደሆነ ባለሙያዎች ይናገራሉ ሌላው በአምስተኛ ደረጃ የሙያ ዘርፍ የሚለውን ነው ማነሳላችሁ እንግዲህ የተወደዳችሁ ተመልካቾች አርብ ሚዲያ ላይ ነው የምትገኙት ዛሬ ያነሳውላችሁ ያለው ሰባቱ የህይወት ማዕዘናት የሚለውን ጉዳይ ነው
ይትባረክ ማሞ ነኝ። ቀሪዎቹን ጉዳዮች ደግሞ አጋራችኋለሁ። እንግዲህ ቀሪው ጉዳይ ከተባሉት መሰረታዊ ጉዳዮች መካከል የሙያ ዘርፍን የተመለከተ ጉዳይ ነው። የሙያ ዘርፍ ስንል የሥራ እርካታ አለን ወይ የሚለው መሰረታዊ ጉዳይ ነው። ስንቶቻችን አሁን በምንሰራው ስራ እርካታ አለን? የምንሰራውን ስራ ወደነው ተቀብለነው ውጤታማ ለመሆን ምርታማ ለመሆን ነው የምንሰራው ወይስ ደግሞ ደሞዝ ስለተከፈለን ብቻ ነው የምንሰራው የሚለው መሰረታዊ ጉዳይ ነው። አንዳንዶቻችን ገና ጠዋት ስንነሳ ወደ ስራ ቦታችን ስንሄድ ነጋልን ብለን ነው የምንሄደው ወይስ ነጋብን ብለን ነው የምንሄደው የሚለው ተጠቃሽ ጉዳይ ነው። ስለዚህ የምንወደው ነው እየሰራን ያለ ነው ወይ የሚለውን ራሳችንን መጠየቅ ያስፈልጋል። በነገራችሁ ላይ የምትወዱትን አግኝታችሁ እስከምትሰሩ ድረስ ያላችሁበትን ውደዱ የሚል አንድ ጥሩ አባባል አለ። ስለዚህ ራሳችንን በዚህ ዙሪያ ያለን ነገር መቃኘት ያስፈልጋል። በስራችን ደስተኛ እንድንሆን ማድረግ የምንችለው እኛ ነን። የምንሰጠውን ሰርቪስ አምነን ታምነን ለማህበረሰቡ ማድረስ ከቻልን ደስተኛ እንሆናለን። ደስተኛ የማንሆን ከሆነ ደግሞ ደስተኛ የሚያደርግንን ስራ ሁሉ ጊዜ መስራት ተቀዳሚ ጉዳዩ ነው። እንግዲህ አዳዲስ ነገሮችን መማር፣ አዳዲስ ነገሮችን መስራት፣ ደስተኛ ሆነን የምንሰራቸውን ስራዎች እርካታ የምናመጣው አዳዲስ ነገሮችን የምንጨምረው የምንወደው ስራ ከሆነ ብቻ ነው። ሌላው ዛሬ የማነሳላችሁ ስድስተኛው የህይወት ማዕዘን የተባለው የሀብት ዘርፍ ነው። እንግዲህ ዳጎስ ያለ ገንዘብ ያለው አሁን ኢንቨስት ካደረገው የተለያየ የእንቅስቃሴ ወይም የሀብት መሰብሰቢያ መንገድ ሌሎችን መከተል፣ አሁን ደግሞ ምንም የሌለው ሰው ራሱን በትንሽ ነገር በመጀመር ወደ ከፍተኛ የሀብት ማማ ላይ የሚወስደው ነገር መስራት የሚለው ሀብት የሚገኘው እንግዲህ ዝም ብሎ አይደለም። እንደ ሶፍትዌር የሚጫን ነገር አይደለም። እየለፋን ከቀን ወደ ቀን እያሳደግን ራሳችንን ህይወታችን የሚቀይሩ ነገሮችን ሀብት ንብረታችን የሚያሳድጉ ጉዳዮችን በቀን በቀን ውሏችን አእምሯችን እያሰራን ጥያቄዎችን እየጠየቅን ምን በሰራ እያልን ባለሙያዎችን እያማከርን የምናመጣው ጉዳይ እንደሆነ ባለሙያዎች ይህንን ጉዳይ ይናገራሉ። ስለዚህ በሀብት ማማ ላይ ለመውጣት ምን እየሰራን ነው፣ ምን እያሰብን ነው የሚለው ስድስተኛው ነው። ለዛሬ የህይወት ማዕዘን ሰባተኛ ተደርጎ የተጠቀሰው የመዝናናት ዘርፍ የሚለው ነው። እንግዲህ አንዳንዶቻችን ወር ሙሉ ሰርተን አፈርድሜ ለፍተን ላባችን እስኪንቆረቆር ድረስ ከሰራን በኋላ የምንዝናናበት ጊዜ የለንም። ነጋ ወደ ስራ ነው፣ ጠባ ወደ ስራ ነው፣ ነጋ ወደ ስራ ነው። ልክ እንደ በሬው ማለት ነው። በሬ የበሬን ታሪክ ታውቃላችሁ። በሬ ጠዋት ይነሳል፣ ሳር ይበላል፣ እርሻ ያርሳል፣ ወደ ቤት ይመጣል፣ ሳር ይበላል፣ ይተኛል፣ ጠዋት ወደ እርሻው ይሄዳል። ተመሳሳይና ድግግሞሽ የሆነ ህይወት ይኖራል ማለት ነው። እንደዚህ አይነት ኑሮ የምንኖር ሰዎች ካለን ራሳችንን ማዝናናት ያስፈልጋል። ቦታ መርጠን በሳምንት ውሏችን ጥሩ ስኬት ካስመዘገብን ራሳችንን መሸለም ያስፈልጋል። ስለዚህ እንዝናናለን ወይ? ልጆቻችንን ይዘን የትዳር አጋራችንን ይዘን በትዳር ውስጥ ያልሆንን ደግሞ ራሳችንን በሳምንት በወር አንድ ጊዜ ማዝናናት እጅግ በጣም አስፈላጊና ለቀጣይ ስራችን መሰረታዊ ጉዳይ እንደሆነ ይነገራል። ለዛሬ ይዤላችሁ የቀረብኩት ሰባቱ የህይወት ማዕዘናት የሚሉት እነዚህ ናቸው። ስንቶቻችን በእነዚህ የህይወት ማዕዘናት ራሳችንን ስንፈትሽ የትኛው ላይ ጉድለት አለብን የሚለውን እንግዲህ ራሳችሁን ልትፈትሹ ከወዲሁ ይህንን ፕሮግራም ሰርቼላችኋለሁ። በቀጣይ ደግሞ ሌሎች ጉዳዮችን ይዤ እመጣለሁ። ይትባረክ ማሞ ነበርኩኝ። ማንም ክፉ አይንካው፣ ማንም አይቸገር፣ ያጣውም አግኝቶ ሁሉም ጠግቦ ይደር። ጤና ይስጥልኝ።